ሰላም ሰላም ውድ ቤተሰቦች እንዴት አደራችሁ? ዛሬ የምሰራላችሁ ምግብ መግሉባ ነው። መግሉባ እንደዚህ ድንች እና በጣንጃን እንደዚህ አዘጋጅቻለሁ። ጠብሼዋለሁ ማለት ነው። በዘይት ጠብሼ ከስር እንደዚህ አነጥፈዋለሁ። በዚህ መልኩ ከስር አንድ ቲማቲም አድርጌያለሁ እንዳይቃጠል። ከዛ የጠበስኩትን ድንች በዚህ መልኩ ደረድራለሁ ማለት ነው። ድንቹንና በትንጅሩ ማለት ነው እንዲቆምቁም አደርገዋለሁ። ወገቡ ላይ ተለጥፎ እንዲወጣልኝ በዚህ መልኩ ደረድረዋለሁ። ይሄን ይመስላል። በዚህ መልኩ ቤተሰቦቼ ዶሮውን አጥቤ ከቀቀልኩት በኋላ በደረቅ ቅመም የተለያዩ ቅመም ተጠቅሜ ደረቅ ቅመም ማለት ነው። ሁሉም ዶሮ ያጣፍጥልኛል ብለው ከጨመርኩ በኋላ እቀቅልና በዚህ መልኩ እደረድረዋለሁ ከድንቹና ከበትንጁ በላይ ማለት ነው። እዚህ ጋር ሩዝ አለኝ። ሩዙን ከላይ ያደርግበታለሁ። ውድ ቤተሰቦቼ ሩዙን በዶሮ ውሃ እንደዚህ ቀቅያለሁ። በዶሮ ውሃ ቅመም አለው። በዚህ መልኩ ከቀቀልኩ በኋላ ከስጋው በላይ ላይ እገለብጥበታለሁ ማለት ነው። ትንሽ ጠቅጠቅ አድርገዋለሁ። ወደ ሳህን በምገለብጥበት ሰዓት እንዳይፈራረስብኝ ግልብጥ ብሎ ቅርጹን ይዞ እንዲወርድ ደምደም አድርገዋለሁ። ይሄን ይመስላል የዛሬው ምሳ። ስለተከታተላችሁኝ አመሰግናለሁ። መግሉባ ነው፣ ሞክሩት፣ ትወዱታላችሁ። ላይክ ሰብስክራይብ አትርሱ። ወዳችኋለሁ።